እሺ ተመልካቾች አሁን ማሳያችሁ የሶላር ሲስተም ነው። ሶላር ቻርጅ ኮንትሮለር አለ እዚህ ጋር እንደምታዩት። ያ ማለት እቺኛዋን ገመድ አያችሁ፣ እቺ ሁለቷ ገመድ ከሶላር ሳይን የመጣች ነች። ከሶላር ሲስተም ከፀሐይ ጨረር የሚያመጣ ነው። ይሄ ደግሞ እቺኛዋ የምታዩት እቺኛዋ ደግሞ ለባትሪ የምትሰጥ ነች። እቺኛዋ ደግሞ 12 ቮልት ለአምፖሎች ምናምን ሲስተም የምትሰጥ ነች ማለት ነው። ስለዚህ እቺን የባትሪዋን አሳያችኋለሁ። እቺን ገመድ ተከታተሉ። እቺኛዋን ገመድ ይሄው አምጥቼ እዚህ ፌዝ ቻርጅ እና ኒውትራል ቻርጅ አለ። ታያችኋል አይደለ? ፌዝ ቻርጅ እና ኒውትራል ቻርጅ አለ። ከዛ እቺኛዋ ደግሞ ኢንቨርተር ነች። እዚህ ጋር 12 ቮልት ነው መሸከም የሚችለው ባትሪው። ይሄ ባትሪ 12 ቮልት ነው። ይሄ ኢንቨርተር ደግሞ 30 ማለት 300 ዋት ነው። ነገር ግን ወደ 220 ቮልት እንድንጠቀም ከዲሲ ወደ ኤሲ የሚልክ ኢንቨርተር ነው ማለት ነው። ተመልከቱ እዚህ ጋር ተመልከቱ 230 ቮልት አውት ማድረግ የሚችል ነው ማለት ነው። እቺኛዋ ፓወር ስዊች ነች። እቺኛዋ ደግሞ እዛው 5 ቮልት ዩኤስቢ መጠቀም እንችላለን። ስለዚህ እዚህ ጋር ሲስተሙን አሳያችኋለሁ። ተመልከቱ እዚህ ጋር ምን አለ? እቺኛዋ የምታዩት ከሶላር ሲስተም ነው። ቀደም ያያችሁ እቺ ከሶላር ሲስተም የመጣችው ቀጥታ ወደ ሶላር ኮንትሮል ቻርጅ ኮንትሮለር ይገባል። ከሱ አውት ይሆናል። ከዛ ወደ ባትሪ ይገባል። ከባትሪ ደግሞ ወደ ኢንቨርተር ይገባል ማለት ነው። ኢንቨርተር ማለት ይሄ ነው። የሶላር ገመድ ማለት ደግሞ ይሄ ነው። ባትሪ ማለት ደግሞ ይሄ ነው። ስለዚህ እንዴት እንደሚያነብ አሳያችኋለሁ ማለት ነው። ስለዚህ ቀይ ምልክት አለ። ፌዝ ቻርጅ ነው ብያለሁኝ። እንዲህ ፌዝ ላይ ታደርጋላችሁ። ከዛ ኒውትራል አለ። ኒውትራላውን ደግሞ እንዲህ ማድረግ እንችላለን። ከዛ በኋላ እዚህ ጋር አያችሁ ላይት አለ። ኦፍ ኦን ሲሆን ከታያችሁ አሁን ባትሪው በጣም ብዙ ቻርጅ ስላልተደረገ ነው ትንሽ የደከመ የመሰለው እና እዚህ ጋር 220 ቮልት የሚያነብ ተመልከቱ። 16 አምፐር 220 ቮልት የሚያደርግ ዲቫይደር አለን ማለት ነው። ስለዚህ እንዴት ወደ 220 ቮልት ከዲሲ ወደ ኤሲ መቀየር እንችላለን ሲባል እዚህ ጋር ታያላችሁ ይሰካል። እንዲህ ሲሰካ ከዛ በኋላ ፓወሯን ኦን ስናደርግ መብራት ይጀምራል ማለት ነው። ተመልከቱ እዚህ ጋር። ስለዚህ እዚህ ጋር ማንኛውንም 220 ቮልት ማንበብ የሚችልበት እንትን አለ። ስለዚህ ቲቪ መጠቀም እንችላለን። ኤኒዌይ የቡና ማሽን መጠቀም እንችላለን። ስለዚህ 220 ቮልት የተፈቀደለትን ማንኛውንም እቃ መጠቀም የምንችልበት ሲስተም ነው። ስለዚህ ይሄኛውን አይታችሁ እንደምትወዱ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ትተባበራላችሁ። አዳዲስ ቻናሎችንም ማለት አዳዲስ ቪዲዮዎችንም እንዲለቅ ከፈለጋችሁ ላይክ አድርጉ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ አስተላልፉ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ